የመደመር ትልቁ ልዩ ሐሳብ ምንድነው? የተለያዩ ሐሳቦችን ለኢትዮጵያ ተጨባጭ መፍትሄ እስከሚያመጣ ድረስ የሚቀበል እይታ ነው። መደመርን እንዴት ታስባለህ መሰለህ? ኢትዮጵያ ውስጥ ያለውን አጠቃላይ ችግር ተረድቶ በኢትዮጵያዊ ሐሳቤ የተሻለ የፖለቲካ ኢኮኖሚ መፍትሄ ያመጣ አስተሳሰብ ነው መደመር። እኛ ዌስት ሳውዝ ኖርዝ ሶሻሊዝም ኮሙኒዝም የሚል ሰጣ ገባ ውስጥ አይደለም የገባነው። እንደ ብልጽግና እያልን ያለነው የኢትዮጵያ ተጨባጭ ችግር ምንድነው? የኢትዮጵያን ችግር የሚፈታ መፍትሄ ይዘን የመጣ ነው። የኢትዮጵያን አቅም የሚያወጣ የኢትዮጵያን ሀገረ መንግስት በአዲስ መንገድ የሚገነባ የጋራ ሀገር የሚመሰረት እሳቤ ይዘን የመጣ አካታች ፓርቲ ነው። ከየትኛውም ፓርቲ በላይ አካታች ፓርቲ ነው። በአገሪቱ ውስጥ ያሉ ሁሉም ብዝሃነቶች የሃይማኖት፣ የብሔር፣ የጾታ፣ የእድሜ ያካተተ ፓርቲ ቢኖር ብልጽግና ነው። 16 ሚሊዮን በላይ አባላቶቹ በዚህ ዳይቨርሲቲ ውስጥ ያሉ መሆኑን መገንዘብ ይቻላል። የምርጫ ምልክታችን የስንዴ ነዶ ሲሆን የስንዴ ነዶ የአንድነት የመደመር ምልክት ነው። ብልጽግናን ይምረጡ።